ስማ፣ ብዙ ሰዎች ቆንጆ ህይወት መኖር ይፈልጋሉ፣ ግን ጥቂቶች ብቻ ናቸው ዋጋ ለመክፈል ሬዲ የሆኑት። አብዛኛው ሰው በህልሙ ይኖራል። አንተ ግን ለህልም መኖር አለብህ። ጊዜው እየሄደ ነው። ታይም ኢዝ ረኒንግ አውት። ዛሬ የምታባክናት እያንዳንዷ ደቂቃ ነገ ተመልሳ አትመጣም። ብዙ ጊዜህን ሶሻል ሚዲያ ላይ ሌሎች ሰዎች ሲሳካላቸው በማየት ብቻ ጊዜህን እያጠፋ ከሆነ የራስህን ሰክሰስ ስቶሪ መቼ ልትጽፍ ነው? ስኬት በተአምር የሚመጣ ነገር አይደለም። ስኬት የዴይሊ ሃቢትስ ውጤት ነው። ዛሬ የምታደርጋቸው ትንንሽ ነገሮች ነገ ማን እንደምትሆን ዲተርማይን ያደርጋሉ። ሰዎች እንዲያምኑብህ አትጠብቅ። ሰልፍ ኮንፊደንስ የሚጀምረው አንተ በራስህ ላይ ስትተማመን ነው። ዓላማህ ላይ ብቻ ትኩረት አድርግ። ስሜት ቢኖርህም ባይኖርህም ስራህን ስራ። ሰዎች ስላንተ የሚሉትን ወሬ ኢግኖር አድርገው። እነሱ ያንተን ቪዥን አያዩትም። አሁኑኑ ተነስ። ስቶፕ ሜኪንግ ኤክስኪውዝ። ምንም ፍጹም የሆነ ጊዜ የለም። ያለው ጊዜ አሁን ነው። ዛሬውን የመጀመሪያውን ስቴፕ ውሰድ። ይህ ቪዲዮ ለውጥ እንዲያመጣ ካነሳሳህ ዳብል ታብ አድርገው። የዛሬው ጎልህ ምን እንደሆነ ኮሜንት ላይ ጻፍልኝ። እንደዚህ አይነት ለውጥ የሚያመጡ ቪዲዮዎች ለማግኘት ኢንሳይት ኢትዮን ፎሎው አድርጉ። ስቴይ ፎከስድ፣ ስቴይ ሞቲቬትድ። ቻው።